መስቀል ኮይለን ተስና ንገር ተሳር ባረኩም አንነ በትነ ከሰማያነ በተዋሱነ አማንኖ ይማን ድላ ወጭማራ መስከረማ ቀደ ኑነስ መከደበር ዋሱም ከለተማ አባኒው ይማን ድላ ወጭማራ መስከረማ ቀደ ኑነስ መከደበር ዋሱም ከለተማ አባኒው ማሰንታቁ ንየን አቡነ ራቆስ ኤሰም ከዞን ውስጠቀም መላካይወት ቱማሽ በስች ንጉሴ ባቦ ኤሰም ከዞን ገሳን አነነናን በይስ ጥርን ዋጣቁ መናደብ አድሊ ሞላን ዋሱ መነት ተሰማ ቱሞ መንግረቱ ማመላካ ከሰም ክልዋን እግራ ከበየን ተሳ ውጣዋሱም የመነነው ለነ ሐራርስ በባገረት ማኳኒው አድል ኢየሱስ ክርስቶስ ለንስና ለስገድን ሶምበ አድል ኢየሱስ ክርስቶስ እንደም ማሽከይኮ ሙጭሩ ማራም ለከንሱም አድል ኢየሱስ ክርስቶስ ለንሱ ኮሰነን ሎፕታ ገለጠንቷን ይኮን የሰም ቅድነ ማከነ ለግነ ለሰግነ እግርታም ጡማን አሰማን ነክሱም ባለንሱ ኮሰን ሎፓ ገለጠማ አኳኒው ከባል ሰወካም ወልደና ገድጋ ደክም ረድኤት በረከት ፍቅር ከወንድነ የወሰን ተማሰማ አኳያ ነው አድል ኢየሱስ ክርስቶስ ሐራሙለስ ከባላ ለንሶም ለሰኔው ሮሽኮ ወንግር ኪገግን በተቅ ዮሐንስ ወከተመነ ለንሶም ወይ እሽ ከዘገረነ ነምንጮም ወንግራ ኪገግን በተቅ ከዘጋር ወጭሙኮክ ናት ጡማንቻኮ አኒ ኖየነቴ ከሰገር ወጭኮክ አድል ኢየሱስ ክርስቶስ ወይ ሄሩል ቆጭዋይ ማየት ነው ሳት የውለንቲያ ቆጭማ ሄው ምናደብ የውለንቲያ አድል ኢየሱስ ክርስቶስ ወይ ሄሩል ቆጭዋይ ይትቆይላነ ይጣንነት ተሳካ አምሳላነት ተሳካ ምናደብ መስኮ ቆጭኮ ቆጫራሱነምቲያ ቆጨሙ ምናደብ ወንድም ዋንቲያ ቦልቱኮ ዋንሲያካ ቀልኮ ዋይስ አነንኮ ዋይስ ፍሩኮ ዋይጃጁ መጨስሞጉኮ ዋውጮ ሰገረነምትያካ ኢጃጃም ቾጉሳተነትያ ኤውላነትያካ ዋይለገን ዲባ ዋይለገነትያ ጡማንቻ ዋሰገዲሰነትያ ገራኮ መት አን ኖሄ የካም ጡማንች አንዩኮ እሳተነም ሄሩል ቆጭጓ ኖየን ክዳዎችኮ ምናደበክ ቢሽ ምናደበ ቦቆሚ ምናደቢ ኢኒጃጀን ሰብን ይበየፋኮ ብክን ኤማና ወይ ቢሶም ብክን ኪጋግና መርሽበተከን ወንግር በተከ ከሳተነምትያ ኖሄና ከውለነትያ ማቱን መትበተከን እንጅነሉ ወይም በስሊያኮ ካካይስበጥሮመን አራሞመን ነሶኮ አድል ኢየሱስ ክርስቶስን ገራኳን ብክን ሄሩል ቆጭዋ ለአኳን ብክን ሐራማንቤን ጎፈር ያካን ሐቅሙታቂላ ኪገግን ውልቻ የቃል ዱፋቻ የቃል ታያካን አድል ኢየሱስ ክርስቶስ ሰገር ድግሳራ ሱነት ያካ መልኮ ኖየን ኪገግን መርከበተቅ ምናደብናን ጥቤላሚንቾ ዋሞኮ ያንኑ ምታ ምናደብ ደባል ሊሞጉኮቶ ማይሞጉኮ ደባል ሊሞጉኮ ከሰዓተን ምትያካ ሄሩል ቆጭዋ መሶሞ ቢሰነተ አመን በዳኮ ልክን ሰገር ክሮሳት ሰገርነት ያቦልተነ ምናደብ እኮ ሰገር መጨስም ሰባኪ አካይ ኢጃጃን ሰባኪ አካውንካን ዋሰገራላቶ ኖሄ መቻራኳ ከገፈ ምናደብ ዋይስ ከላኮ ልክን ዋሰገሪ ከላኮ ልክን አሰባሜ ወይም ሳወሜ እኮ የሳታን ቢሽ አመን ወይም ቢሽ ጉዶ አፋኮ ልክን ኪጋግና መርከብ አጋ ይጠናም ሳሶስ እኮ ካንሰም ያፌታካም ሳሶስ እኮ ክብነምቾ ኪዮሲ አሞኦ ወይም ኪዮስ መንቷ መዳቅላታ ሃናገ እኮ መርከፑራጌ ከሳተንም ሁለነት ያካ ሄቀሞ ሶኮይ ኩንዲካም ዳምደምስታ መርከባጌ ያካካ አድል ኢየሱስ ሄሩል ቆጭኩ ዋይ የምናደባ ሱራያሞ ሱሪሞ ጤንገ ኢሳካ ወይን ቢሱኮ ከቢሽ የሰንክልዋን ከሱስን ተማሰማኳያ ነው ኦቢሽ ቢስነት ያካ ወይን ጤንነት ያካ አቃቢውኮ ኖሄ ቤናሰብ ቤተሰቢ ቢሽስ ወይምኮይ
ገተሙኮ ማይንኮን ገተማይነት ገተሙኮ ነው ምሳል ጡማንያ ሙክን ዋይን ገራኳን ምክን ዋይጃጆነት ያዩ ምክን ከበላ ከረሰኔ ዋና ኦሮሽዮኮ አንምክን ወን ጋንቶ ምስል መረቸሶኳን ሉተክ አማናት ወይ ጡማንቻኮ ጳውሎስ ጭኩይ አማናት በለስ ዋመስተከን ተንተከመዮ ይረሚሰከን ተንተከመዮ ዋሊራንሰን አማኒ መሶኮን አማኒና ለሶዲ መረቸሶኮን ማንሰንቸ ሶኮን ማይመሶኮን ማንሰንቸ ሶኮን አራክ ማርቆስ ጭኩይ ለማራይን ሰለማር ዲክቶሪ ማርቆስ ጭኩይ አማኑ ወክ ማንሰሙ ወክ ኢማን ማይሶዮ ሲዶዮ ኖሄ ኤዶን ቢሺ ጋቶይስን መት ወንግሪ ያየኩይ ከባሊ ወንግሪ ኪን ወንግሪ ዋና ማንሰንች ኦዲም ዋነትን ካደረድኖ ምስን ካው አዲስ ኪዳንን ወይም አድል ኢየሱስ ክርስቶስ ቀርማ ለሶን አዳምና ለብን ወንግሪ ያወንኩማነው ሳተነትንካ ንሳንጋ ደበድኖ ምስን መጽሐፍ ቅዱስን ታውጭኩኝ ዮሐንስን በሽል ኖየሰም አላላተምሎ ማለት ኢማን ምናፋቆ ወክን ወንጌልን ትከካ አመለተካ አንኮላለ መንግስት ሰማያት አጋከን ወንጌልን መንተካ ዋሚን ኮላለ ከባላኒ ክንዊ በንቱም ባቴ በንቱም ቦቆ በንቱም ጆር ሁላክና ዋምኔ ቆጥናይ ነው ምስል ተማሰማ ኳያ ነው ይኪ ከኖኬ ነው መርካብ ከባል መርጭ ሆኖም ሳተንትንካ አድል ኢየሱስ ክርስቶስ ጽንት ይጋማራ አይማይ መጽሐፍ ቅዱስ እንደምታውቁ ኮይመየኮ ጡማንቻ አቋራግች ማቴዎ ዮሐንስ ጭኩይ ይክ ማራይ ጭኩክ ይጋጉኮ ዶሉንድች ማዮኮ ሄዮኮ ኖሄ ገቶይስን መርካብ ያይኮ ከበላኒ ክንዊ ገንቶም ምስን መርካብ መርጮይ አድል ኢየሱስ ክርስቶስ ጽንት ይጋማራ ንጹን ካማወይ ሙጭላማ ባጥሊፊንላ በንቱም ባጥል ቢራይና አንነትን ካማ ሙአቀማ ሄናማ ይጥነው ምስና አይሱናይ ከባላን ክንው ወንግራይ ሲባርኳን ሲማይ ወንግራይ ወበኮም ይማይ ወንግራይ ዋቃላላትማይ ዋቃላኦ ኡባዮከን ዋቃላላላታ ደላ ዋምን ሄንሳ ወንግር በንጣ እላኮ ምሽምሻይ ነው ምስንት ማሰማኳያ ነው ተማሉም ማንነትንካ መትምሰል መትምሏይ መትምጥብ ያኒ ሎፓኮ ምሽምሻ ለየተስኖ መንግስትና ተንደምሲ ደግሞ ምስንት ማሰማኳያ ነው ወንድም ከየምትንካ ወይሻሽሞ ለኮሰም የሰምክንዋን ወንግር በንጣ ወይሻሽሞና ይጥነው ምስንት ማሰማኳያ ነው አመንዋ ለሲስ ዋይሱም ሉባ ገለጥማኳያ ነው ከፍ አድርጋችሁ የማለት ነው የማሳየ ለአምላካችን ለእግዚአብሔር የገጠሩን ቤተክርስቲያን በዚህ አይነት መልኩ ምዕመናን በሚገባቸው ቋንቋ ወንጌል የሚያስተምሩ ደቀ መዛሙርትን እንድናይ የረዳን እግዚአብሔር ነው። እስቲ ከፍ አድርጋችሁ አመስግኑ። እግዚአብሔር ቃሉን ያሰማልን። ዋሄ ሰገርበጭ ሲሰሩ ወንጭን ወንጭዳ ወን ከኒ ሐናኖድም አለላታ ቢውክፎሉዋ ደመሮይስን ዋ ወንጭዳ ይዳወም እንግዲህ ሁሉም ደቀ መዛሙርት አሁን ተመራቂ ደቀ መዝሙር ቃለ እግዚአብሔርን በቋንቋ ሲያስተምር እንዳያችሁ ለሶስት ወራት በዚህ ስልጠናውን እየተከታተሉ የቆዩት ሰዓት ኖሮ ለሁሉም ጊዜና እድል ብንሰጣቸው በዚህ አይነት መልኩ በቋንቋ ወንጌልን ማስተማር የሚችሉ ልጆች ናቸውና ዛሬ የሚመረቁት እንግዲህ ብፁዕ አባታችን እጅግ በጣም ደክመዋል፣ ዋጋም ከፍለዋል። ለዘመናት እንደሚታወቀው ከ1 እስከ 8 ዘመናዊ ትምህርት የሚሰጥበትን ትምህርት ቤት ከዚህ ቀደም በዚህ አይነት መልኩ ስላልተሰራ ልጆቻችን ምዕመናን ወደ ሌላ የሄዱት በዚህ አይነት መልኩ በቋንቋ የሚያገለግሉ አገልጋዮችን ማፍራት ባለመቻሉ ነውና ስለዚህ ዘመናዊ ትምህርት ቤት ወደ መንፈሳዊ ትምህርት ቤት ወደ መንፈሳዊ ኮሌጅ ተለውጦ ልጆች ደቀ መዛሙርት የገጠሪቱ አገልጋዮች መጥተው ተምረው በቋንቋቸው የሚያገለግሉ ልጆች መፍራት አለባቸው ነው። ያ ዘመናዊ ትምህርት ቤት ወደ መንፈሳዊ ትምህርት ቤት በመቀየሩ ዛሬ ይሄን ውጤት አይተናልና ለብፁዕ አባታችን አምላካችን እግዚአብሔር ረጅም ዕድሜ ከጤና ጋር ያድልልን። በሆነ እንግዲህ ያሰልጠኛው አሁን ወደ ኮሌጅነት ያድጋል፣ ወደ መንፈሳዊ ኮሌጅነት። ዛሬ ብፁዕ አባታችን ከሀገር ባህል ሽማግሌዎች ጋር የመሰረት ድንጋይ ያኖራሉ። ቅዱስ ሲኖዶስን አስፈቅደው ደግሞ መንፈሳዊ ኮሌጅ እዚሁ ትምህርት መስጠት ይጀምራል። እምነታችን ነው። እግዚአብሔር አይረዳንም? እግዚአብሔር ከፍ አድርጋችሁ አስተምሮ
እንግዲህ ደቀ መዝሙሩ ወንጌል ያስተማረን ኦሪት ዘፍጥረት ምዕራፍ 6 ቁጥር 14 ላይ ያለውን መርከብ ስራ የሚለውን ነው። እንግዲህ መርከብ ቅድስት ቤተክርስቲያን እንደሆነች ኖህ ከጥፋት ውሃ ሄዳ ነው በመርከብ ውስጥ ገብቶ እንደሆነና ዛሬም ደግሞ እኛ ወደ አማናዊት መርከብ ወደ ቅድስት ቤተክርስቲያን ገብተን ምስራትን ፈጽመን ንስሐ ገብተን መዳን እንደምንችልና ወደ ዘላለማዊት አማናዊት መርከብ ወደ መንግስተ ሰማያት የምንሻገረው ወደ መርከቢቱ ቅድስት ቤተክርስቲያን ወደ ሃይማኖት ስንመጣ ነው የሚለውን ነው በቋንቋ ያስተማሩና እግዚአብሔር ቃለ ሕይወትን ያሰማልን።